ሥጋ ወደሙን የመቀበል ደረጃ እንድንደርስ እንዴት እንለማመድ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ ሰው ሥጋ ወደሙን ለመቀበል ደረጃ ለመድረስ መጀመሪያ ይህንን መጸለይ አለበት። ሁል ጊዜ ሲወጣ ሲገባ በጸሎቱ ጊዜም ማሰብ ያለበት ቃል ምንድነው? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። በዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ላይ ይገኛል። አሁንም ደግመዋለሁ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እኔ በእርሱ እኖራለሁ እርሱም በእኔ ይኖራል የሚለውን ቃል ሁል ጊዜ በሐሳቡ በሥራ ቦታም ቢሆን ቤተክርስቲያን ሲገባም ቤቱ ውስጥም ጸሎት በሚያደርግበት ጊዜ መጽሐፍ በሚያነብበት ጊዜ ይህንን ቃል ደጋግሞ ማሰብ ያስፈልጋል። ከዚያም በኋላ ደግሞ ቤተክርስቲያን ማዘውተር፣ ቃለ እግዚአብሔር መማር፣ ከዚያ ቀስ ብሎ ደግሞ ንስሐ አባት ይዞ ንስሐ መግባት፣ ንስሐ ከገባ በኋላ በመቀጠል ሁል ጊዜ ቸኩሎ ወደ ቅዱስ ሥጋው ወደ ክቡር ደሙ ለመቀበል ከመግባት ሁል ጊዜ ማድረግ ያለበት ነገር ምንድነው? በቅዳሴ ሰዓትም ሆነ በማንኛውም ሰዓት ይህንን ቃል እያሰበ ቅዱስ ሥጋውን ክቡር ደሙን የሚቀበሉ ሰዎችን ገብቶ መመልከት። በቅዳሴ ሰዓት ሁል ጊዜ ዳር ወይም ደግሞ ውጭ ቆሞ ከውጭ ደርሶ ከመመለስ ውስጥ ገብቶ የሚቀበሉ ሰዎችን በደንብ ማየት መከታተል ያስፈልጋል። ይህን በምናደርግበት ጊዜ ይህ ስርዓቱ በራሱ በአእምሯችን ፕሮግራሚንግ ስለሚደረግ ይህንን ሁል ጊዜ እንድናስበውና ወደሱ እንድንሳብ ይረዳናል። ምክንያቱም እዚህ ጋር በምዕመናን በደንብ ማስተዋል ያለባችሁ ቅዱስ ሥጋውን ክቡር ደሙን መቀበል ከምንም በላይ ከሁሉም በፊት ቅድሚያ የሚሰጠው ጉዳይ ነው። የሕይወት ጉዳይ ነው። ለምድርም ለሰማይም በመንፈሳችንም በሥጋችንም ለምናገኘው ጥቅም ቅዱስ ሥጋውን ክቡር ደሙን መቀበል ግዴታ ነው። ምክንያቱም የመጀመሪያው ውድቀታችን የተሻረው በዚህ ነው፣ ሁሉንም ነገር የምናገኘው። ይህንን እንግዲህ ማወቅ ከፈለጋችሁ መጽሐፍ ቅዱስ ላይ በደንብ ማየት ያስፈልጋል። በቃ እግዚአብሔር ከሰጠን ነገር በሙሉ ሁሉ ነገር ተደምሮ የዚህን ያህል ሊሆን እንደማይችል እግዚአብሔርንም ለመያዝ እግዚአብሔርን ከኛ ጋር ለማድረግ እግዚአብሔር ከኛ ጋር እንዲሆን የግዴታ ቅዱስ ሥጋውን ክቡር ደሙን መቀበል ስላለብን ሁል ጊዜ ቤተክርስቲያን እየገባን የሚቀበሉ ሰዎችን በደንብ ማየት እና ዘወትር ማሰብ ያስፈልጋል። በመቀጠል እንግዲህ በስተመጨረሻ ላይ ምን ይፈጠራል መሰላችሁ? ሁል ጊዜ ቃሉን ስናስብ ሁል ጊዜ እየገባን ቅዱስ ሥጋውን ክቡር ደሙን የሚቀበሉ ሰዎችን ስናይ እምነቱ የመቀበል እምነቱ በልባችን ያድራል። ሁል ጊዜ ጥቅሙን እናስባለን። ያድርብንና ከዛ ማንም ሳያስገድደን የንስሐ አባት ሳይቆጣጠረን ሳይጠራን ሰባኪ ሳያስፈልገን የግዴታ አስፈላጊነቱን አውቀን ማንም ሳያስገድደን ቅዱስ ሥጋውን ክቡር ደሙን ለመቀበል ሁሌም የተዘጋጀን እንሆናለን። ስርዓቱንም በራሳችን ጊዜ እንጠብቃለን ወይም ደግሞ የምንጠብቅ ሰዎች እንሆናለን ማለት ነው። ምክንያቱም ራሳችን እያወቅ እንደገና ደግሞ ከዚህ የበለጠ የማወቅ ጉጉቱ ያድርብንና መምህራንን ወደ መጠየቅ፣ አባቶቻችን ወደ መጠየቅ፣ ሌሎች ስርዓቶችንም ወደ ማወቅ እንገባለን ወይም ደግሞ እንገፋፋለን። ስለዚህ ሁል ጊዜ ይሄንን ልናስብ ያስፈልጋል። እንደው አንዳንዴ ዝም ብሎ ስለተመቸን ብቻ ንስሐ ስለገባን ብቻ ሩጦ ገብቶ ተቀብሎ ከዚያም በኋላ ደግሞ ለዓመታት ያህል መጥፋት ይሄ ተገቢ አይደለም። ይህ እንዳይሆን ግን መጀመሪያ ሁሌም ቃሉን በልባችን ልናስቀምጠው ያስፈልጋል። ይህን እንድትረዱ ፈልጋለሁ። የተከበራችሁ የዚህ ቻናል ተከታታዮች እዚህ ጋር በደንብ ማስተዋል ያለብን የሰው ልጅ ወይም ደግሞ በሕይወታችን የምናደርገውን ነገር በደንብ ብታዩት በዓይናችን ያላየነውን ነገር፣ በጆሮአችን ያልሰማነውን ነገር፣ በአእምሯችን አመዛዝነን በልባችን ያላስቀምጥነውን ነገር ልንተገብረው አንችልም፣ አይቻልም። ይህ ተፈጥሯችን ነው። ሁል ጊዜ የሰው ልጅ አንድን ነገር ተግባራዊ ለማድረግ
በዓይኑ ተመልክቶ ወይም ደግሞ በጆሮም ሰምቶ በአእምሮ አመዛዝኖ በልቡ አስቀምጦ እምነት ሊያደርገው ያስፈልጋል። ካላመነ ሊሰራው አይችልም። መጀመሪያ ሊያምንበት ያስፈልጋል። ስለዚህ ስጋው ደሙን መቀበልና ስጋው ደሙን ስለመቀበልና ወይም ደግሞ ስለ ስጋው ደሙ መቀበልና ሕይወት ሰጭነት ሁል ጊዜ በልባችን ልናስበው ይገባል። ስናስበው እምነታችን በዚህ ላይ ይሆናል። እምነታችን በዚህ ላይ ከሆነ ደግሞ ስጋው ደሙን ወደ መቀበል ደረጃ እንደርሳለን። ከተቀበልን በኋላ ከዚያ መውጣት አንፈልግም። ቅዱስ ስጋውን ክቡር ደሙን የሚቀበል ሰው ደግሞ ሁሉንም ነገር እንደያዘ ማመን አለበት። ምክንያቱም ከቅዱስ ስጋው ከክቡር ደሙ በላይ በዚህ ምድር የምንፈልገው ምንም ነገር የለም። ይህንን በደንብ አስተውሉ። ምንም ነገር ቅዱስ ስጋውን ክቡር ደሙን የምንቀበል ከሆነ የምንማረው ትምህርት ሚስጥሩ ይገለጥልናል። የምንሰራው ስራ ይከናወንልናል። ሕጉን ትእዛዙን መጠበቅ ብንፈልግ መጠበቅ እንችላለን። ምክንያቱም ጉልበታችን፣ ኃይላችን፣ በረከታችን፣ ሰላማችን፣ ሁሉ ነገራችን እግዚአብሔር ስለሆነ እግዚአብሔርን ደግሞ የምናገኘው የግዴታ ቅዱስ ስጋውን ክቡር ደሙን በመቀበል ነው። እዚህ ጋር ከታሪክ እንደምንረዳው በመጽሐፍ ቅዱስ ላይ ለምሳሌ ቅዱሳን ሐዋርያት 3 ዓመት ከ3 ወር ከጌታችን ጋር በዚህ ምድር ሲመላለሱ ስለተማሩ ብቻ ምንም ማድረግ አልቻሉም። ሊጸኑ የቻሉት ወደ ሰማዕትነት ደረጃ ሊደርሱ የቻሉት በምንድነው? ኃይልን ከአርያም እስክትቀበሉ ድረስ በኢየሩሳሌም ቆዩ ተብለው በኢየሩሳሌም ጠብቀው በዕለተ ጰራቅሊጦስ መንፈስ ቅዱስ ሲወርድላቸው ነው የተማሩትን ትምህርት ሁሉ ማስታወስ የቻሉት። በልበ ሙሉነት በዚያ ማለት በስቅለት በዕለተ ስቅለት ወይም ደግሞ በጸሎተ ሐሙስ ፈርተው የከዱት የሸሹት ቅዱሳን ሐዋርያት በኋላ ግን ሰይፍ እንኳን ሊመልሳቸው አልቻለም። ለምን? መንፈስ ቅዱስን ተቀብለዋልና። እኛ ደግሞ መንፈስ ቅዱስን ልንቀበል የምንችለውና በነገር ሁሉ ብርቶች ልንሆን፣ በእውቀት የበለጸግን ልንሆን፣ በሥራ ትጉዎች ልንሆን የምንችለው ትእዛዙንም ልንጠብቅ የምንችለው የግዴታ ቅዱስ ሥጋውን ክቡር ደሙን በመቀበል ሰውንንና ደግሞ በምንበድልበት ሰዓትም ተመልሰን እንደገና በመታጠብ ከአባቶቻችን ጋር እየተመካከርን ቃለ እግዚአብሔርን በልባችን እያጸናን ቅዱስ ሥጋውን ክቡር ደሙን ስንቀበል ነው ትእዛዙን መጠበቅ የምንችለው፣ ርኅራኄ የሚያድርብን፣ ሰዎችን ልንረዳ የምንችለው፣ ልንረዳቸው የምንችለው፣ ሚስጥር ልናውቅ የምንችለው፣ ጸንተን ደስ ብሎን ነገሮችን ልናከናውን የምንችል ይህን ስናደርግ ነውና ይህንን ሁል ጊዜ ልናስብ ያስፈልጋል። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን እኔ በእርሱ እኖራለሁ እርሱም በእኔ ይኖራል የሚለውን የሕይወት ቃል ውድ ምዕመናን ከልባችሁ አታውጡት፣ ሁሌም አስቡት። እዚህ ጋር እንደ ተጨማሪ መስጠት የምፈልገው ነገር ምንድን ነው? እናታችን ሔዋን መጀመሪያ ዕፀ በለስን ሁሌም በገነት በምትመላለስበት ጊዜ ሁሌም ታየው ነበር። ነገር ግን የተከለከሉበትን ምክንያት ስለምታውቅና እግዚአብሔር ያዘዛቸውን ነገር በአእምሯ የታወቀ በልቦናም ደግሞ በእምነት ያሳደረችው ስለነበረ ከዕፀ በለስ ላይ ቀጥፋ አልበላችም ወይም ደግሞ ለባሏም አልሰጠችውም ማለት ነው። ለምን? እምነቷ ምን ነበረ? ያንን ዕፀ በለስ በበላችሁ ጊዜ የሞት ሞትን ትሞታላችሁ የሚለው ቃል በልቧ እምነቱ ነው ስለነበረ። አሁን ለምሳሌ ዛሬኛ እሳት እንደሚያቃጥል ተደጋግሞ ከተነገረን ነክተን ባናረጋግጠው እንኳን የግዴታ እሳቱን ከመንካት እንቆጠባለን። ለምን? እንደሚጎዳ ስለምናውቅ ማለት ነው። በኋላ ግን በእባብ አማካኝነት ሰይጣን በእባብ አድሮ ዕፀ በለስን እንዳትበሉ ለምን ተከለከላችሁ ሲላት ምንድን ያለችው? ከዚህ በበላችሁ ጊዜ የሞት ሞትን ትሞታላችሁ ተብለናል ብላ መለሰች። እግዚአብሔር ያዘዛቸውን ቃል ማለት ነው። ልክ ናት። እምነቷ ይህ ስለነበር እግዚአብሔር ባዘዛቸው መሰረት ማለት ነው። በኋላ ግን ሰይጣን ምንድነው የራሱን የጥላቻ ወይም ደግሞ የራሱን የማሳቻ ቃል ተጠቅሞ አይደለም፣ ከዚህ በበላችሁ ጊዜ የሰማይና የምድር ንጉሥ ስለምትሆኑ ሰማይንም ምድርም ስለምትገዙ ነው፣ የሰማይና የምድር ንግሥት ስለምትሆኑ ነው የሚለውን አሳች ቃል ሲነግራት የሚለውን እንደገና ነገሮችን የማገናዘብ ሁለቱን የማመዛዘን ሐሳብ በውስጧ አደረ።
በጆሮ አዳመጠችው፣ በአእምሯ ማሰላሰል ጀመረች። ከዚያም በኋላ እንደ ተራ ነገር ቆጥራ የምታልፈውን ነገር በትኩረት ማየት ጀመረች። ዕፀ በለሱን በትኩረት ማየት ጀመረች። ከዚያ እግዚአብሔር ያዘዘውን የመጀመሪያ ቃል ከልቧ አጥፍታ የሰይጣንን አሳሽ ቃል በልቧ አደረ ወይም አኖረችው፣ እምነት ሆነ። ከዚያ ቀጥፋ በላች፣ ለባሏም ለአዳም አበላችው፣ የሞት ሞትንም ቀመሱ። እዚህ ላይ ውድ አድማጮች እምነት ይሰራል፣ እምነት ያድጋል፣ እምነት ይጠፋል። ይህንን በእያንዳንዱ ነገር እናንተ ማድረግ በምትፈልጉት ነገር ሁሉ እምነት እንዲሰራልን እንፈልጋለን የምትሉ ከሆነ ማይንድ ፕሮግራሚንግ ላይ ስለምሰራ ይህንን ከኔ ጋር አብረን ልናየው ስለምንችል በኮሜንት ላይ ስልካችሁን ማስቀመጥ ትችላላችሁ። እኔ ከእናንተ ምንም አይነት ዋጋ አልፈልግም። የምፈልገው ምናልባት ይህ ቻናል እንዲያድግ ላይክ፣ ሸር እና ሳብስክራይብ ብቻ ነው የምፈልገው። ከዚህ ውጭ ግን በእያንዳንዱ ነገር በተለይ ቅዱስ ሥጋውን ክቡር ደሙን፣ ንስሐ፣ ጸሎት፣ ይህ መንፈሳዊ ተግባራትን በተመለከተ ማድረግ እየፈለጋችሁ ለማድረግ ያልተሳካላችሁ ሰዎች ካላችሁ እርግጠኛ ሆኜ የምነግራችሁ እስከ መጨረሻው ድረስ ይህንን አባቶችንም እየጠየቁ እኔ ደግሞ ባለኝ በሙያዬ በስነ ልቦና የማማከር ስራውን ልሰራ እችላለሁ፣ ወይም ደግሞ እንሰራለን እንደ እግዚአብሔር ቸርነት ማለት ነው። በዚህ ቁርጠኞች ከሆናችሁ ለመለወጥ ቁርጥ ሐሳብ ያላችሁ ሰዎች በኮሜንት ላይ ስልካችሁን አስቀምጡ። ቴሌግራም ቻናል ክሪት አደርግና በዚያ ማውራት እንችላለን ማለት ነው። ስለዚህ ማስተዋል ያለብን እምነት የሚፈጠር ከሆነ የሚያድግ ከሆነ ይጠፋል። ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስን ምን አለው መሰላችሁ? ጌታችን እንደሚሰቀል እንደሚገረፍ መከራ እንደሚቀበል ሲነግረው ምን አለ? እኔ ከአንተ ጋር እስከ ሞት ድረስ መታሰርም መገደልም ቢሆን እስከ መጨረሻው ድረስ ከአንተ ጋር ነኝ ብሎ ፍቅሩን ሲገልጽለት ምንድን ያለው ጌታችን? ስምዖን ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ ነገር ግን እምነትህ እንዳይጠፋ ስላንተ ማለድሁ አለ። ያ ማለት ምን ማለት ነው? እምነት ይጠፋል ማለት ነው። የሚጠፋ ነገር ነው። የሚጠፋው ደግሞ ያንን የሚተካ ነገር ሲያገኝ፣ ከዚያ የበለጠ ኃይል ሲኖር ወደ መጥፋት ወይም ደግሞ እምነታችን ይጠፋና ወደ ክደት ደረጃ እንደርሳለን። ስለዚህ ክቡር ደሙን ቅዱስ ሥጋውን ለመቀበል መጀመሪያ ምንድነው ማድረግ ያለብን ማለት ነው? እምነቱን መስራት አለብን። ምክንያቱም ቅዱስ ሥጋው ክቡር ደሙን መቀበል ማለት በዕፀ በለስ አማካኝነት የመጣውን የሞት ሞት ሽረን ወይም ደግሞ ኃጢአትን ሽረን በስጋም በመንፈስም በነፍስም ሕይወት የሚሰጠን መሆኑን አስተውለን የመቀበል ደረጃ ላይ እንድንደርስ ዛሬውኑ ልምምድ ልናደርግ ይገባል። በዚህ ደግሞ እኔም ዋጋ እንደማገኝበት ስለማምን ልረዳችሁ ዝግጁ መሆኔን ማሳወቅ እፈልጋለሁ። ከዚህ በበለጠ እንዲው ማለት ሥጋው ደግሞ ስለመቀበል ከእግዚአብሔር ጋር ስለመኖር ጥቅሙን ማወቅ እንፈልጋለን። ምክንያቱም ከማወቅ ነው ነገሮች የሚከናወኑት፣ ከማወቅ ነው። ምን ይላል መጽሐፍ ቅዱስ ላይ? ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ዕውቀት ከማጣቱ፣ ዕውቀት ካለ ሁሉ ነገር ይደረጋል። ይህንን በትንቢተ ሆሴዕ ምዕራፍ 6 ላይ ታገኙታላችሁ፣ ማንበብ ይቻላል። ስለዚህ ተጨማሪ ዕውቀት ማግኘት እንፈልጋለን የምትሉ የዮሐንስ ወንጌል ምዕራፍ 5ን ብታነቡት እግዚአብሔር ከሱ ጋር በመሆን የምናገኘውን ከሱ ደግሞ ከተለየን ምን ሊገጥመን እሱ ምን ሊያደርገን እንደሚችል ያስረዳል። ይህንን ከዛ ላይ ማንበብ ትችላላችሁ። በጣም አመሰግናለሁ ስላዳመጣችሁኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።